እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአምላካችን የቅዱስ እግዚአብሔር ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። አትለይምና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ በፍጥረታት አንደበት ሁሉ ከፍ ከፍ ያለች የተመሰገነች ትሁን። እንደሚታወቀው እንግዲህ በዚሁ ቻናላችን ነገረ ሃይማኖት ኮርስ ጀምረናል። እንግዲህ ይሄን ኮርስ ጀምረን የመጀመሪያዎቹን ምስጢራት ማለትም ምስጢረ ሥላሴን፣ ምስጢረ ስጋዌን፣ ምስጢረ ጥምቀትን ወደ እናንተ አድርሰናል ማለት ነው። አሁን ደግሞ የሚቀሩን ሁለት ምስጢራትን ደግሞ ወደ እናንተ እናደርሳለን። ዛሬ እግዚአብሔር ቢወድና ቢፈቅድ ምስጢረ ቁርባንን እንጀምራለን። አምላካችን ቅዱስ እግዚአብሔር በሰላም አስጀምሮ በሰላም እንዲያስፈጽመን የእርሱ መልካም ፈቃድ ይሆንልን። እንግዲህ ቁርባን ማለት ቃሉ የሱርስትና የግሪክ ቃል ሲሆን ትርጉሙ መንፈሳዊ አማሃ፣ ስጦታ፣ መስዋዕት፣ መባ፣ እንደ አጠቃላይ ለአምላክ የሚቀርብ ገንዘብ ወይም ደግሞ የሚሰጥ ገንዘብ ማለት ነው። እንግዲህ ትርጉሙን ስናይ ቁርባን ማለት በአጭሩ ይሄ ነው ትርጉሙ። መንፈሳዊ አማሃ ነው፣ ስጦታ ነው። ለማን የሚቀርብ ስጦታ? ለአምላክ የሚቀርብ ስጦታ ማለት ነው። መስዋዕት ነው፣ መባ ነው። እንደ አጠቃላይ ለአምላክ የሚቀርብ ወይም ደግሞ የሚሰጥ ገንዘብ ማለት ነው ትርጉሙ። እንግዲህ በብሉይ ኪዳን ቁርባን ሁለት ወገን ነው፣ መስዋዕትና ቁርባን ይባላል። መስዋዕት የምንለው እንደምታውቁት በብሉይ ኪዳን የነበረው መስዋዕት የእንስሳት መስዋዕት ነው። ስለዚህ ከእንስሳት ወገን ለአምላክ የሚቀርብ መስዋዕት ነው። ቁርባን ካልን ግን ከእጽዋት ወገን ወይም ደግሞ ከእህል ወገን የሚቀርብ ነው ማለት ነው። ስለዚህ የመስዋዕትና የቁርባን ልዩነት ይሄ ነው። ስለዚህ በብሉይ ኪዳን ቁርባን ስንት ወገን ነው? ሁለት ወገን ነው ማለት ነው። የመጀመሪያው መስዋዕት ነው፣ እሱም ከእንስሳት ወገን ይቀርባል። ከላም፣ ከበግ፣ ከፍየል፣ ከበሬ ከእንደዚህ ከመሳሰሉ ነገሮች የሚቀርብ ለአምላክ የሚቀርብ መስዋዕት ይባላል። እንደገና ደግሞ ቁርባን የምንለው ከእጽዋት ወገን የመጀመሪያውን ከአዝርት ከእጽዋት ውስጥ የመጀመሪያውን ወደ ቤት ሳይገባ ከተወቃ በኋላ ለአምላክ የሚቀርበው ይሄ ቁርባን ይባላል። እንግዲህ ቁርባን የሚለው ቃል በስፋት ስንመለከተው ሰው ለአምላኩ የሚያቀርበውን አማሃ በሙሉ የሚያካትት ነው። ሰው ለአምላኩ የሚያቀርበውን አማሃ ወይም ስጦታ በሙሉ የሚያካትት ነው ቁርባን የሚለው እንዳጠቃላይ ማለት ነው። እኛ ግን ምስጢረ ቁርባን ብለን የምንማረው ወይም ደግሞ ቁርባን የምንለው ስለ አማናዊው ስጦታ ስለ ኢየሱስ ክርስቶስ ስጋና ክቡር ደም ነው። እንግዲህ ይህ ምስጢረ ቁርባን በመባል ይታወቃል ማለት ነው። ምስጢረ ቁርባን መዳናችን የተፈጸመበትና የታተመበት የምስጢራት ሁሉ ዘውድ ወይም ደግሞ አክሊል እንለዋለን። ለምሳሌ ከነገረ ሃይማኖት ወይም ደግሞ ከአምስቱ አዕማደ ምስጢራት ውስጥ የምስጢራት ሁሉ በር የሚባለው ምስጢረ ጥምቀት ነው። ምክንያቱም የእግዚአብሔር ቤተሰቦች ምስጢረ ጥምቀት የምስጢራት ሁሉ በር የተባለው ለምንድን ነው ብትባሉ ሰው ሳይጠመቅ ሌሎቹን መንፈሳዊ ተግባራት መፈጸም አይችልም። ምንም ማድረግ አይችልም። ለምሳሌ ሰው ሳይጠመቅ የክርስቶስን ቅዱስ ስጋና ክቡር ደሙን መቀበል መውሰድ አይችልም። ሰው የእግዚአብሔር ልጅ ሳይሆን የተለያዩ መንፈሳዊ ስራዎችን መስራት አይችልም። ቢሰራም እንኳ ተቀባይነት የለውም። ስለዚህ የእግዚአብሔርን ስራ ለመስራት ወደ እግዚአብሔር ቤት ለመቅረብ የመጀመሪያው ምስጢረ ጥምቀትን መፈጸም ስለሆነ ምስጢረ ጥምቀት የምስጢራት ሁሉ በር ተብሏል ማለት ነው። የምስጢራት ሁሉ በር ተብሏል ማለት ነው። እንደዚህ ሁሉ በምስጢረ ጥምቀት የተከፈተው በር በምስጢረ ቁርባን ደግሞ ይደመደማል ማለት ነው። ይህም እንግዲህ የምስጢራት ሁሉ ዘውድ ይባላል። እንግዲህ የክርስቶስን ስጋና ደም የተቀበለ ምስጢረ ቁርባንን የፈጸመ ሰው የእግዚአብሔር ቤተሰቦች ከኃጢአት ሁሉ ነጽቷል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ቅዱስ ዮሐንስ ወንጌላዊ።
በአንደኛ መልእክቱ ላይ። ስለዚህ ምስጢረ ቁርባን የምስጢራት ሁሉ አክሊል ይባላል፣ ወይም ደግሞ የምስጢራት ሁሉ ዘውድ ይባላል ማለት ነው። እንግዲህ በብሉይ ኪዳን የምስጢረ ቁርባን ምሳሌዎች የሚባሉ አሉ የተዘረዘሩ። ለአሁኑ ለአማናዊው የክርስቶስ ሥጋና ደም ምሳሌ የሚሆኑ አስቀድሞ እርሱ ባወቀ በብሉይ ኪዳን 1 2 3 ተብለው የተፈጸሙ ድርጊቶች አሉ። ለአሁኑ ለአማናዊው ለክርስቶስ ሥጋና ደም ምሳሌ የሚሆኑ እነሱ ነው እንግዲህ ከዚህ ቀጥለን የምንመለከተው። የመጀመሪያው በብሉይ ኪዳን የምስጢረ ቁርባን ምሳሌ የምንለው መስዋዕተ መልከጼዴቅ ነው። መስዋዕተ መልከጼዴቅ እንግዲህ ይሄን ታሪኩን እንዳጠቃላይ ኦሪት ዘፍጥረት ምዕራፍ 14 ከቁጥር 6 ጀምረን ስንመለከት እናገኘዋለን። እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን መልእክቱ ምዕራፍ 7 ቁጥር 1 ጀምረን ስንመለከት እናገኘዋለን። ክህነቱ ለወልደ እግዚአብሔር ምሳሌ ሆኖ ለዝንተ ዓለም ይኖራል ተብሎ ተነግሮለታል። ዕብራውያን ምዕራፍ 7 ቁጥር 3 ላይ እንግዲህ እንደዚህ ተብሎ የተነገረለት ይህ የሰላም ንጉሥ መልከጼዴቅ በዘመነ ብሉይ ከቀደምት አበው ሁሉ ለየት ባለ መልኩ በቀራንዮ ኮረብታ ላይ ከእርሱ በፊትም ይሁን ከእርሱ በኋላ ያሉት አባቶቻችን ያቀርቡት እንደነበረው የደም መስዋዕት ሳይሆን ያቀርብ የነበረው በህብስትና በወይን ይሰዋ ነበረ። እግዚአብሔር ቤተሰቦች ምን አልኳችሁ? በህብስትና በወይን ነው ይሰዋ የነበረው። አስቀድመው ከሱ በፊት የነበሩ አባቶች ለእግዚአብሔር ያቀርቡት የነበረው መስዋዕት የደም መስዋዕት ነበረ። እሱ ግን እንደዛ አላደረገም። እሱ ያቀርብ የነበረው በህብስትና በወይን ይሰዋ ነበረ። አበብዙሃን አባታችን አበብዙሃን ተብሎ የሚጠራው አባታችን አብርሃም ኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት ወግቶ ሲመለስ ይሄው የሳሌም ንጉስ መልከጼዴቅ ህብስትና ወይን ይዞ ተቀብሎታል ማለት ነው። እንግዲህ መልከጼዴቅ የልዑለ ባህሪ የጌታችን ኢየሱስ ክርስቶስ ምሳሌ ነው። ምሳሌነቱ ማለት ነው። ህብስተ አኮቴት ጽዋ በረከት ደግሞ የስጋና ደሙ የክርስቶስ የስጋና ደሙ ምሳሌ ነው ማለት ነው። ተመልከቱ። ስለዚህ አስቀድሞ ክርስቶስ በሐዲስ ኪዳን ራሱ ለሚሰጠው ለስጋና ደሙ አስቀድሞ በብሉይ ኪዳን ምሳሌ አስቀምጦልን ነበር ማለት ነው። ይሄም እንግዲህ የመጀመሪያው መስዋዕተ መልከጼዴቅ ነው ማለት ነው። ሁለተኛው በብሉይ ኪዳን የነበረ የምስጢረ ቁርባን ምሳሌ የፋሲካው በግ ነው። የፋሲካው በግ ነው። እስራኤላውያን እንደምታውቁት ለ430 ዘመናት በግብጽ ባርነት ውስጥ ቆይተዋል። ከዛም በኋላ እንግዲህ ከ430 ዓመት በኋላ በሊቀ ነቢያት ሙሴ አማካኝነት ያው በእግዚአብሔር ትእዛዝ ማለት ነው ከባርነት ወጥተዋል ማለት ነው። ነገር ግን ከባርነት ሲወጡ በመጨረሻ ላይ ብዙ ተአምራት ከተፈጸሙ በኋላ ሞተ በኩር የሚባል አለ። የመጨረሻው ተአምር ማለት ነው። ስጥመተ ባህር በፊት አስቀድሞ የተፈጸመ ተአምር ነው። በግብጽ ውስጥ ካሉ ሰዎች ውስጥ ከሰው የመጀመሪያውን ከእንስሳትም የመጀመሪያውን መልአከ ሞት መጥቶ ሲወስድ የእስራኤላውያን እንዳይነካ የፋሲካ በግ አርደው መቃውን እንዲቀቡት ታዘዘው ነበር። ይሄም እንግዲህ ታሪኩን ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምረን ስንመለከት እናገኘዋለን። ከቁጥር 1 ጀምረን እስከ ቁጥር 25 ድረስ የሚያወራው ስለ ፋሲካው በግ ነው። እስራኤል በምድረ ግብጽ ለ430 ዓመት ያህል በባርነት ከኖሩ በኋላ በልዑል እግዚአብሔር ቸርነት በሊቀ ነቢያት ሙሴ መሪነት ምድረ ግብጽን ለቀው ከመውጣታቸው በፊት ከሞተ በኩር ይድኑ ዘንድ እግዚአብሔር አምላክ ተባዕት በግ በስርዓቱ አርደው እርሱ እንደሚላቸው እንዲያደርጉ አዟቸዋል። እንግዲህ ምሳሌነቱን ስንመለከት እስራኤል ከሞተ በኩር የዳኑበት በግ ምሳሌነቱ ለክርስቶስ መሆኑን ቅዱስ ጳውሎስ መስክሯል። ይኸውም እንግዲህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ይላል። ፋሲካችን ማን? ክርስቶስ ታርዷልና ብሎ
ምሳሌነቱን ይነግረናል። እንዲሁም ደግሞ ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። የማንን ኃጢአት የሚያስወግድ? የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ ብሎ ይገልጸዋል ማለት ነው። ስለዚህ የፋሲካው በግ አስቀድሞ እግዚአብሔር ባወቀ በብሉይ ኪዳን የሰራው ያደረገው የምስጢረ ቁርባን ምሳሌ ነው ማለት ነው። በብሉይ ኪዳን የነበረ የምስጢረ ቁርባን ምሳሌ ነው ማለት ነው። በሶስተኛ ደረጃ የምናገኘው የምስጢረ ቁርባን ምሳሌ ለእስራኤላውያን የወረደላቸው መና ነው። እንግዲህ እግዚአብሔር ቤተሰቦች ይሄንም እንግዲህ የምናገኘው ኦሪት ዘጸአት ምዕራፍ 16 ቁጥር 33 ላይ ነው። እስራኤላውያን ወደ ተስፋይቱ ምድር ለመግባት በሚጓዙበት ጊዜ በምድረ በዳ ምንም የሚላስ የሚቀመስ ስላላገኙ ረሃብ ጸናባቸው። በዚህም ጊዜ እንግዲህ መሪያቸው ሙሴን በጣም አስጨነቁት። ሙሴ ሆይ መና ወርድልን፣ ኑ አወጣችኋለሁ፣ ወደ ተስፋይቱ ማርና ወተት ወደምታዘን ቤት ወደዛች ወደ ከነዓን ምድር አገባችኋለሁ ብለህ ያስወጣሃን አንተ ነህ። ስለዚህ አሁን የሚላስ የሚቀመስ አጣን፣ በረሃብ ጠፋን ብለው በመሪያቸው በሙሴ ላይ ተነሱበት፣ አስጨነቁት። ሙሴም እንግዲህ ወደ እግዚአብሔር ቢያመለክት መና ከደመና ወረደላቸውና ያንን ተመግበው ከረሃብ ድነዋል ማለት ነው። ከረሃብ ድነዋል። እንግዲህ እግዚአብሔር ቤተሰቦች ምሳሌውን ስንመለከት ያ የወረደው መና የማን ምሳሌ ነው ስትሉ የጌታ ስጋና ደም ምሳሌ ነው። መናው የተገኘበት ደመና ደግሞ የድንግል ማርያም ምሳሌ ነው። ለዚህም እኮ ነው መሶበ ወርቅ እንላታለን። በቅዳሴያችንም እኮ እንላታለን አይደለ? አንቲ ውእቱ መሶበ ወርቅ እያልን እናዜማለን በቅዳሴያችን። ዮሐንስ ወንጌል ምዕራፍ 6 ቁጥር 49 ላይ የሕይወት እንጀራ እኔ ነኝ ይላል ክርስቶስ። የምን እንጀራ? የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። ስለዚህ ይሄ ለእስራኤላውያን የወረደላቸው መና ምሳሌነቱ ለአማናዊው የክርስቶስ ስጋና ደም ነው ማለት ነው። በአራተኛ ደረጃ ለምስጢረ ቁርባን ምሳሌ ሆኖ የምናገኘው የደብተራ ኦሪት ቁርባንና መስዋዕት ነው። እንግዲህ እስራኤል ዘስጋ በእግዚአብሔር ፈቃድ በሙሴ መሪነት ከግብጽ ከወጡበት ጊዜ ጀምሮ ከሰውት ከፋሲካው በግ ጀምሮ ማለት ነው ለእግዚአብሔር መስዋዕት እያቀረቡ ኑረዋል። እስራኤላውያን ቦዝነው አያውቁም ለእግዚአብሔር መስዋዕት ከማቅረብ። ከመቼ ጀምሮ? ከግብጽ ባርነት ሲወጡ የፋሲካ በግ ከሰውበት ከዚያን ዕለት ጀምሮ ለእግዚአብሔር መስዋዕት ሲያቀርቡ ኑረዋል። እንግዲህ ያ መስዋዕት ለአማናዊው ለሐዲስ ኪዳን ቁርባን ምሳሌ ነው ማለት ነው። ከዛ በኋላ እስከ ክርስቶስ መወለድ ጊዜ እስከ ሐዲስ ኪዳን ጊዜ ሲያደርጉት የቆዩት ያ መስዋዕት ለአማናዊው ለሐዲስ ኪዳን ቁርባን ለክርስቶስ ስጋና ደም ምሳሌ ነው ማለት ነው። እንግዲህ እግዚአብሔር ቤተሰቦች ይሄን ይመስላል። ዛሬ የቁርባንን ትርጉምና በብሉይ ኪዳን የምስጢረ ቁርባን ምሳሌዎቹን አይተናል። በቀጣይ ክፍለ ጊዜያችን ደግሞ የቅዱስ ቁርባን አመሰራረቱ ምን ይመስላል፣ በምስጢረ ቁርባን የሚገኙ ጸጋዎችስ ምን ናቸው፣ እንዳጠቃላይ የቁርባን የምስጢረ ቁርባን ጠቀሜታው ምንድነው፣ መቁረብ ያለባቸውስ እነማን ናቸው የሚሉትንና መሰል ጉዳዮቹን የምናይ የምንዳስስ ይሆናል። ለዛሬ እዚሁ ጋር ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።